ሰላም ቤተሰብ እንግዲህ እንዴት አድርጋችሁ እስኪ የአምባሳደር ፎርሙን ሞላለን ምናምን ብላችሁ ስትጠይቁ ነበር እና ፈጠን ፈጠን ብዬ አሳያችኋለሁ። እዚህ ጋር ምንድነው እዚህ ጋር መጀመሪያ ሊንኩ ላይ ግቡ። ከዛ እንደዚህ ይመጣላችኋል ማለት ነው። እዚህ ጋር ስታነቡት አክቹዋሊ የተለያየ እንትን ቢኖረውም ግን ጀነራሊ አሁን ለምሳሌ በተለይ እዚህ ጋር ማንዝሊ ሪዋርድ የሚለውን ስታዩት ቶከኑ እስከ 1 ሚሊዮን አይቲኤልጂ ማለት ማክሲማም ይሄ የተሻለ ፖይንት የሚያስመዘግቡ እስከ 1 ሚሊዮን አይኤልቲጂ እና እስከ $10,000 ሊያገኙ ይችላሉ ማለት ነው። ግን ሚኒማሙ ደግሞ አለ እስከ ከ500 እስከ 1000 ምናምን $100 የሚገኝበት አለ። እንደ ስራችሁ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እንዴት ነው ወደ ታች ወረድ ትሉና እንደዚህ ከወረዳችሁ በኋላ እዚህ ጋር ዲቴይል አለ። ከፈለጋችሁ ይሄንን አውርዳችሁ ከፈለጋችሁ ደግሞ እልክላችኋለሁ ይሄንን አውርዳችሁ ማየት ትችላላችሁ ማለት ነው። ምክንያቱም አምባሳደር ታየር 1 የሚባል አለ፣ ታየር 2፣ ታየር 3 እያሉ ነው በሶስት ነው የሚከፍሉት ማለት ነው። ኦኬ እዚህ ጋር ከታች ምን የምትላለች ኢንተርሊክ አምባሳደር ፕሮግራም የምትላለች እሷን ትነካላችሁ። ከዛ በኋላ እንደዚህ ወደ አምባሳደር ፕሮግራም ይወስዳችኋል ማለት ነው። ከዛ በኋላ እዚች ኔክስት ትሉታላችሁ ማለት ነው። ከዛ በኋላ ጀነራል ኢንፎርሜሽን እዚህ ጋር ታስገባላችሁ። ኢንተርሊንክ አይዲ የሚል አለ። ለምሳሌ የእናንተ የኢንተርሊንክ አይዳችሁ እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ዋት ኢዝ ፉል ኔም ማለት ነው። ከሊንከሩ ጋር ከኢንተርሊንክ ያላችሁ አሁን ስማችሁ ጽፋችሁ አይደል የነበረው እዚህ ጋር ለምሳሌ ሙሉ ስማችሁ መጻፍ አለባችሁ። ለምሳሌ እኔ አሁን እንደዚህ ሞላዋለሁ ማለት ነው። የኔ አይዲ ደግሞ እንደዚህ ነው። አሁን ለምሳሌ 27 ምናምን ነው አይደለ የኔ አይዲ ስለሆነ የእናንተም የራሳችሁ አይዲ እዚህ ጋር ታስቀምጣላችሁ ማለት ነው። ከዛ እዚህ ጋር ኢሜል አድሬሳችሁ ታስቀምጣላችሁ። ከዛ ዌር አር ዩ ቤዝድ ማለት ደግሞ ከየት ሀገር ናችሁ ማለት ነው። እሺ ሌላ አይደለም ከየት ሀገር ናችሁ። ለምሳሌ እናንተ ምን ብላችሁ ትሞላላችሁ ማለት ነው። ኢትዮጵያ ብላችሁ መጻፍ ነው ማለት ነው። ከዛ ቴሌግራም ዩዘር ኔም አለ። ለምሳሌ እኔ አጽባ 12 ነው ይሄ ዩዘር ኔም ስለሆነ ማለት ነው። ከዛ አዘር ሚንስ ኦፍ ኮንታክትስ የሚል አለ። በምን ልናገኛችሁ እንችላለን ምናምን የሚል አለ። ከፈለጋችሁ ምን ማድረግ ትችላላችሁ እዚህ ጋር ትዊተር አካውንት ሊንክ እዚህ ጋር ማስቀመጥ ትችላላችሁ። ዲስኮርድ ዩዘር ኔም ማስቀመጥ ትችላላችሁ። ወይ ደግሞ ሌላ ነገር ማስቀመጥ ትችላላችሁ ማለት ነው። ሁ ኢንቫይት ዩ ቱ አምባሳደር ፕሮግራም የሚለው ደግሞ እዚህ ጋር ምንድነው የምታደርጉት 2751 ብላችሁ መጻፍ ነው። ምንም ሌላ አያስፈልገውም። 2751 ብላችሁ ጽፋላችሁ። ከዛ ዋት ዱ ዩ ዋንት ቱ ቢ አን ኢንተርሊንክ አምባሳደር ነው። አሁን ዋይ ዱ ዩ ዋንት ነው አይደል? ዋይ ዱ ዩ ዋና ቢ ኢንተርሊንክ አይዲ አምባሳደር ለምንድን ነው መሆን የፈለጋችሁ የሚለው ነገር አለ። አንደኛው ፕሮጀክቱ ስለተመቸኝ ነው ማለት ትችላላችሁ። ሃው ሃቭ ዩ ቢን ሼሪንግ ኢንተርሊንክ ዊዝ ፒፕል አራውንድ ዩ። ከዛ ምንድነው እንዴት ነው አሁን ሼር ልታደርጉ የምትችሉት ነው ሀሳቡ። ስለዚህ እዚህ ጋር የምታስቀምጡ ምንድነው ሊንካችሁን አሁን ለምሳሌ ዋት ስፔሲፊክ ኮንትሪቢዩሽን ሃቭ ዩ ሜድ ቱ ኢንተርኔት ጊቭ አስ ኤግዛምፕል ኦር ኤቪደንስ ሳች አስ ቲክቶክ ቪዲዮስ፣ ላይቭ ስትሪምስ፣ ፌስቡክ ኤክስ፣ ቴሌግራም፣ ፌስቡክ ኮሚኒቲስ ምናምን ቢን አን አምባሳደር ፎር ኤኒ ፕሮጀክት ቢፎር። አሁን ለምሳሌ ከዚህ በፊት አምባሳደር ሆናችሁ ታውቃላችሁ ወይ በሌላ ፕሮጀክት ነው። ስለዚህ እኔ ሁኜ ስለማቅ አስቀምጫለሁ። እናንተ ካልሆናችሁ ደግሞ ሁኜ አላቅም ማለት ትችላላችሁ። ሁናችሁ የምታውቁ ከሆነ ደግሞ ዝም ብላችሁ ስፔሲፋይ ማድረግ ነው። እሺ አሁን ለምሳሌ ታይኒቨርስ ሊሆን ይችላል ወይ ደግሞ የሆነ ፕሮጀክት ሊሆን ይችላል። አምባሳደር ነበርኩ ማለት ትችላላችሁ። ማንም ስለማይጠይቃችሁ ዝም ብላችሁ ነበርኩ ማለት ትችላላችሁ አክቹዋሊ። ከዛ እዚህ ጋር ፊድባክ ዱ ዩ ሃቭ ኤኒ ሳጀሽን ኦር አይዲያ ቱ ኢምፕሩቭ አወር አምባሳደር ፕሮግራም የሚል ደግሞ ለጊዜው በጣም አሪፍ ነው። ፎር ዘ ታይም ኢትስ ኤ ጉድ ፕሮጀክት በት ፎር ዘ ፊቸር ኢፍ አይ ጋት ሳምቲንግ አይ ዊል ጊቭ ዩ ሳጀሽን ምናምን ብላችሁ መሙላት ነው። በቃ ደስ ያላችሁ እዚህ ጋር መሙላት ትችላላችሁ ማለት ነው። ከዛ ሃቭ ዩ ጆይን ጀነራል አምባሳደር ግሩፕ። ጀነራል አምባሳደር ግሩፕ ገብታችኋል ወይ ይላችኋል። እዚህ ጋር ሊንኳን ነካ አድርጋችሁ ገብታችሁ ከዛ የስ ብላችሁ ጽፋችሁ ሳሚት ማድረግ ነው። ጨረሳችሁ።